ሰላም እንደምን ቆያችሁ። ዛሬ በዚህ ቪዲዮ 3 ምርጥ ቪዲዮ ኤዲቲንግ አፕሊኬሽኖችን አብረን የምናይ ይሆናል። እናም ለዚህ ቻናል አዲስ ከሆናችሁ ሁሌም እንደዚህ አይነት መረጃ ስለሚደርሷችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ላይ ያስቀመጥኩላችሁ አፕሊኬሽን አላይት ሞሽን ይባላል። ይህን አፕሊኬሽን ከፕላይ ስቶር ላይ ቀጥታ ማግኘት ትችላላችሁ እና አፕሊኬሽኑ በጣም አድቫንስድ የሆነ ቪዲዮዎችን ኤዲት ለማድረግ የሚውል በጣም ምርጥ የሆነ አፕሊኬሽን ነው። እንግባና አንዳንድ ፊቸሮችን ላሳያችሁ። ወደ አፕሊኬሽኑ ስትገቡ እንደዚህ አይነት ኢንተርፌስ አለው። አዲስ ፕሮጀክት ለመክፈት እዚህ ጋር ፕላስ ምትሯ መሃል ላይ ያለች፣ ወይም ደግሞ ለዚህ አፕሊኬሽን አዲስ ሆናችሁ ከጎን ቱቶሪያል ምትሯን በመንካት ኔክስት ስቴፕ የሚለውን በመንካት አንዳንድ አሪፍ የሆኑ ቪዲዮ ኤዲቲንጎችን በዚህ አፕሊኬሽን ማየት ትችላላችሁ ማለት ነው። እዚህ አዲስ ፕሮጀክት ለመክፈት መሀል ላይ ፕላስ ምልክቷን ትነካላችሁ። ከዛም በኋላ እንደዚህ የቪዲዮ ሪዞሉሽኑ ያስመርጣችኋል። ለቲክቶክ ምናም ከሆነ ይሄኛውን ትመርጣላችሁ። የዩቲዩብ ቪዲዮ ምናም ከሆነ ደግሞ ይሄኛው ይሆናል። ከዛ በኋላ ለፕሮጀክታችሁ የሆነ ስም እዚህ ጋር ትሰጣላችሁ። ይሄ ራሱ ይሁን። ከዛ ባክግራውንዱ ገና ሲጀመር ብላክ ይሁን ወይም ሌላ። ይሄ ደግሞ የቪዲዮ ኳሊቲው ነው። እናም ደግሞ ፍሬም ሬቱንም ትመርጣላችሁ። ከዛም በኋላ ክሬት ፕሮጀክት ምትሏን ትነካላችሁ ማለት ነው። ከዛም በኋላ ፕሮጀክት እንደዚህ ይመጣላችኋል። ይሄ ከታች የምታዩት ታይም ላይኑ ነው። ከላይ ደግሞ ቪዲዮ ኤዲት የምታደርጉትን ቪዲዮ የሚያሳይበት ቦታ ነው። አዲስ ፕሮጀክት ደግሞ ፋይል ወደዚህ ኢምፖርት ለማድረግ ፕላስ ምትሏን ታች ያለችዋን ትነካላችሁ። ከዛም በኋላ ከጎን ኢሜጅ ቪዲዮ የሚለውን ከነካችሁ በኋላ እዚህ ጋር ከራሳችሁ ፕሮጀክት የፈለጋችሁትን ወደዚህ ኢምፖርት ታደርጋላችሁ ማለት ነው። ስለዚህ አሁን ይሄን ቪዲዮ ወደዚህ አስገብቼዋለሁ። ከዛም በኋላ ቪዲዮአችሁን እዚህ ካስገባችሁ በኋላ ነክታችሁ የሚያስፈልገውን ቦታ በዚህ ከጎን ያለውን ካት ማድረግ ትችላላችሁ፣ ወይም በዛ በኩል ወይም ደግሞ ከመሃል ካት ማድረግ ትችላላችሁ። የተለያዩ ኢፌክቶችን መጨመር ትችላላችሁ። ከለር ግራዲንግ ማስተካከል ትችላላችሁ። ግሪን ስክሪን ሳፖርት ያደርጋል እና አፕሊኬሽኑ እጅግ በጣም ምርጥ የሆኑ ፊቸሮችን በውስጡ የያዘ አፕሊኬሽን ነው። እስቲ ሞክሩት። በሁለተኛ ላይ ያስቀመጥኩላችሁ አፕሊኬሽን ደግሞ ኢንሹት የሚባል አፕሊኬሽን ነው። ይሄኛውም አፕሊኬሽን እንደ መጀመሪያው በጣም አድቫንስድ የሆኑ ቪዲዮዎችንም ኤዲት ማድረግ ይችላል። በጣም ምርጥ የሆነ አፕሊኬሽን ነው። እንግባና ስለዚህ አፕሊኬሽን ደግሞ አንዳንድ ነገሮችን እንመልከት። ወደ አፕሊኬሽኑ በመጀመሪያ ስትገቡ እንደዚህ አይነት ኢንተርፌስ አለው። ቪዲዮ ፎቶም ኤዲት ማድረግ ይችላል። ኮሌጆችንም የተለያዩ ፋይሎችን በአንድ ስክሪን ማለት ነው እንደዛ አድርጎ መስራት ይችላል። አሁን እኛ የምንፈልገው ቪዲዮ ስለሆነ ቪዲዮ የሚለውን ትነካላችሁ። ከዛም በኋላ አዲስ ፕሮጀክት ስለምንከፍት ኒው የሚለውን ከዛ ፕላስ ምትሏን ትነካላችሁ። ከዛም በኋላ አሁንም እንደ መጀመሪያው አንድ ፋይል ወደዚህ ትመርጣላችሁ። ከዛ ራይት ምትሏን ትነካላችሁ። ከዛም በኋላ እንደዚህ ያስገባላችኋል። ይሄ ከታች ያለው ታይም ላይኑ ነው፣ ከላይ ደግሞ ቪዲዮ የሚታዩት ነው ማለት ነው። ስለዚህ ይሄን ነክታችሁ ፊልተር መቀያየር ትችላላችሁ። አጀስትመንት አለ፣ ኮንትራስት፣ የተለያዩ ነገሮችን እጅግ በጣም ብዙ ነገሮችን ማስተካከል ትችላላችሁ። የቪዲዮ ስፒድ መጨመር መቀነስ ትችላላችሁ። የተለያዩ ብዙ ነገሮች ኤዲሽን ማድረግ ትችላላችሁ እና ይሄም አፕሊኬሽን እጅግ በጣም ምርጥ የሆነ አፕሊኬሽን ነው። ፒክቸር ኢን ፒክቸርም እዚህ አፕሊኬሽን ላይ ኤዲት ማድረግ ትችላላችሁ። እጅግ ምርጥ የሆነ አፕሊኬሽን ነው። ይሄኛውንም አፕሊኬሽን ሞክሩት። አንደኛ ላይ ያስቀመጥኩላችሁ አፕሊኬሽን ደግሞ ካይን ማስተር ይባላል። ይሄ አፕሊኬሽን እንደኔ ግምት በመጀመሪያ ላይ ካስቀመጥኩላችሁ ከሁለቱም አፕሊኬሽን እጅግ የተሻለና በጣም ምርጥ የሆነ አፕሊኬሽን ነው። የተለያዩ ማንኛውንም አይነት ቪዲዮዎችን በዚህ አፕሊኬሽን ኤዲት ማድረግ ትችላላችሁ። እንግባና ደግሞ ደስ የሚሉ ፊቸሮችን እንመልከት። አፕሊኬሽኑ እንደምታዩት ፓትሬት ወደ ጎን ነው የሚያሳያችሁ። እጅግ በጣም ደስ የሚል አፕሊኬሽን ነው። እና ይሄን አፕሊኬሽን ከፕላይ ስቶር ላይ ማግኘት ትችላላችሁ። ከፕላይ ስቶር ላይ ግን ዋተርማርክ አላችሁ። ከሌላ ቦታ አንዳንድ ሪሶርሶችን ፈልጋችሁ ይሄን አፕሊኬሽን ማግኘት ትችላላችሁ። ከዛም በኋላ አዲስ ፕሮጀክት ለመክፈት እዚህ ጋር ፕላስ ምትሏን ትነካላችሁ። ከዛ የቪዲዮ አስፔክት ሬሽዮን ትመርጣላችሁ። ከዛም በኋላ አንድ አስፔክት ሬሽዮ ከመረጣችሁ በኋላ ወደ ቪዲዮ ኤዲቲንግ ሴታፑ ይወስዳችኋል ማለት ነው። ከዛም በኋላ እዚህ ጋር በመጀመሪያ ሚዲያ ማስገባት አለባችሁ። ለባክግራውንድ አንድ ነገር እዚህ ጋር ላስገባ። ከዛም በኋላ እንዲህ ካስገባችሁ በኋላ እዚህ ጋር የተለያዩ በጣም ምርጥ የሆኑ ነገሮችን ኤዲት ማድረግ ትችላላችሁ። ምንም ይህ አፕሊኬሽን ሳፖርት የማያደርገው ነገር የለም። ግሪን ስክሪን ሳፖርት ያደርጋል፣ ክሮማኪ ማለት ነው እና የተለያዩ እጅግ በጣም ደስ የሚሉ ነገሮችን ኤዲት ማድረግ ትችላላችሁ። ዳይሬክት ኤዲት ማድረግ የምትፈልጉ ልጆች ካላችሁ በዚህ አፕሊኬሽን ኤዲት ማድረግ ትችላላችሁ። ለምሳሌ ቴክስት አሁን ጽፌ ላሳያችሁ። እዚህ ጋር አሁን ዝም ብዬ
ዩቲዩብ ብዬ ልጻፍና ያው ላሳያችሁ። ከዛም በኋላ ይሄው ማንቀሳቀስ ትችላላችሁ። ሳይዙን እንደዚህ መቀነስ መጨመር ትችላላችሁ። ቴክስቱ አገባቡን ደግሞ እዚህ ጋር በመንካት የቴክስቱን አገባብ በጣም የተለያዩ የሆኑ እዚህ አፕሊኬሽን ላይ የተያዙ አገባቦች አሉ። አወጣጥ ለአፕሊኬሽኑ ማስተካከል ትችላላችሁ። ከዛ ቴክስቱ እንዲሆን የምትፈልጉበትን ቦታ ወደ ላይ አድርጋችሁ እዚህ ጋር ማስተካከል ትችላላችሁ። ግሎ ማድረግ ትችላላችሁ። እንዲሁም እጅግ በጣም ምርጥ የሆኑ የተለያዩ ፊቸሮችን ይዟል። እዚች ጋር ቮይስ ምትለዋን በመንካት እዚሁ አፕሊኬሽኑ ላይ ሆናችሁ የተለያዩ ድምጾችን መቅዳት ትችላላችሁ። በጣም ምርጥ የሆነ አፕሊኬሽን ነው። ይሄ አፕሊኬሽን እንዳያመልጣችሁ አሁን አውርዳችሁ መሞከር እንዳትረሱ። የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ደግሞ ለእናንተ ምርጥ የምትሉትን አፕሊኬሽን ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።